በራሳቸው ምክንያት አነሰው ሆን ብለው እንዲከታተሉ ስለዛ ሰው በደንብ እንዲያውቁ ስለዛ ሰው ውድቀትና እድገት ከሰዎች እንዲያጣሩ የሚያደርግ መንፈስ አለ ወይ? አለ። ምንድነው ያንን ማወቅ ስለፈለኩ ይሄ መንፈስ ማየት ነው ባህሪ ነው መሰለኝ። ለምሳሌ አንድን ሰው ለመበቀል ብላ አንዲት ሴት ወንድሟ ገድሎባት ሊሆን ይችላል እና እሷ የምትወልደው ልጅ አሳድጋ ስሙን ለመላሽ ብላ አውጥታ ሄድና እንግዲህ እዚህ ሀገር እዚህ ቦታ የሚኖረው ሄድና ተከታተለ አጥፋው ተበቀል ብላ ልትልከው ትችላለች። ምሳሌ ነው የምነግርህ። ምሳሌ ከዛ ያ ሰው ሲመጣ አቶ ደመላሽ ማለት ነው ሲመጣ እዛ ቤት ሲገባ ራሱ ማንነቱን ቀይሮ ነው የሚገባው የሚፈልገው ነገር እስኪያደርግ ድረስ። ግን ልክ ጉዳዩን ሲያከናውነው ግን ምን አድርጎ ነው የሚያከናውነው? ጉዳዩን ተናግሮ እኔ የመጣሁት እንደዚህ ነውና አንተ ለመበቀል ልምጥቶ አጥፍቶ ፊት ለፊት ማለት ነው። ግን እስከዛች ሰዓት ድረስ ግን ትንግርት እስኪሆንበት ድረስ ለምንድን ነው እንደዚህ የሚያጋጥመኝ ልትል ትችላለህ። አጠገብህ ሆኖ ባዳ ሊያደርግ የሚችለውን ወይም ደግሞ ጠላት ሊያደርግ የሚችለውን ስራ ሊሰራ ይችላል። የወዳጅ ጠላት ማለት ነው። እኔ ጠላቶቼን እጠብቃለሁ አንተ ወዳጄን ጠብቅልኝ የሚባል ሰው እግዚአብሔርን ማለት ነው። እኔ ወዳጆቼን ጠላቶቼን እጠብቃለሁ ወይም ደግሞ ራሴን እጠብቃለሁ አንተ ደግሞ ወዳጆቼን ጠብቅልኝ ማለት ነው። ከወዳጅ ጠላት አድነኝ የሚባል ሰው በጣም ከባድ ነው።